ስልጣን ያላቸው ሐዋርያት በዚህ ዘመን የሉ። የተላከ ነው ግን በማን የተላከ ሰው ነው ሐዋርያ ተብሎ የሚጠራው? በኢየሱስ ክርስቶስ በራሱ የተላከ ነው። ከዛ ውጪ ሐዋርያ ተብሎ ሊጠራ የሚችል ሰው የለም። በተለይ በዚህ ዘመን ሐዋርያት የሉም ብለን የምንናገር። ስለዚህ አሁን ሐዋርያት የሉም ስንል ምን ማለታችን ነው? መጽሐፍ ተጽፎ አልቋል፣ መገለጥ ቆሟል። መገለጥ የለም። አዲስ መገለጥ ማንም አያመጣም። በዚህ ዘመን ሐዋርያት የለም ብለን ስንናገር በተደጋጋሚ ጊዜ የሚሰድቡንና የሚተቹን እናንተ መንፈስ ቅዱስን አትቀበሉም ብለው ነው። ግን መንፈስ ቅዱስን እኛ እንቀበላለን። ሰዎች መንፈስ ቅዱስን ትቀበላላችሁ እንዲሉንም አይደለም ይሄንን የምናገር ያለው። ያለ መንፈስ ቅዱስ እርዳታ ማን በፊቱ ይቆማል? በእግዚአብሔር ፊት ያለ መንፈስ ቅዱስ እርዳታ ማን ቃሉን ይሰብካል፣ ያገለግላል? እንደውም መንፈስ ቅዱስን እኮ ማክበር፣ ማወቅ፣ ማመን ማለት ልንገራችሁ በመንፈስ ቅዱስ ኃይል የተጻፈውን ይህንን የእግዚአብሔርን ቃል ማክበር ማለት ነው። ክብርና ምስጋና ለአምላካችን ይሁን። ጌታ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ፣ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እንደምን ከርማችኋል? ጌታ ይመስገን። እንደገና በምህረቱ ሰበሰበን፣ እንደገና በረድኤቱ ከክፉ ከለለን፣ ለዛሬው ቀን አደረሰን። ጌታ ይመስገን። ዛሬ የምንካፈለው ቃል ሰሞኑን እንካፈለው የነበረውን በደንብ አጠናክረን እንድናይ ነው የፈለግኩት። ምክንያቱም እኛ ቅሬታዎች ነን። እግዚአብሔር እንደረዳን መጠን በገባን እውነት የምንሄድ ወገኖች ነን። ለመጽሐፍ ቅዱስ ስልጣን ቅድሚያ የምንሰጥ እድፍ ካለበት እና ጌታን ከሚያሰድብ ከየትኛውም ነገር ለመራቅ በእግዚአብሔር ምሕረት በጸጋው ቸርነት የምንተማመን ወገኖች ነን። ስለዚህ ሰሞኑን እንግዲህ አየሩ ላይ ካለው ትምህርት የተነሳ የወገኖችን ልብ ለመጠበቅና እንደገናም ደግሞ የምናምነውን በግልጥ ለማስታወቅ ነው ዛሬ የምንካፈለው። ዛሬ የምንካፈለው የሐዋርያነት የጸጋ ስጦታን ነው የምንካፈለው። በዚህ ትምህርታችን ውስጥ ማንንም ለመውቀስ ወይም ለመናገር ምንም አይነት ኢንቴንሽን የለንም። እንደምታውቁት አንደኛ የምንካፈለው እኛ እንደ ህብረት ይሄንን ነው ምናምነው ብሎ ለመናገርና በስህተት ትምህርት ውስጥ ያሉና ምናልባት እንደዚህ አይነት ክጀላ ያላቸውን ወንድሞችን ከስህተት ለመመለስ ነው። ውስጣችን ያሉትን እግዚአብሔርን የሰጠንን መንጋዎች ደግሞ ከስህተት ትምህርት ለመጠበቅ ነው የምንካፈለው። በዚህ ኢንቴንሽን ነው አገልግሎታችንን የሚከታተሉ ወይም እግዚአብሔር የሰጠንን በጎች ከስህተት አረም ከስህተት ትምህርት ለመጠበቅ ያን ብቻ ሳይሆን በፍቅር ግብዣችን እንደ እድፍ ከሆኑ እንደ እረኞች ያለ ፍርሃት ራሳቸውን ከሚጠብቁ ውሃ የሌለባቸው ደመናዎች ሆነው በዙሪያው ከሚሽከረከሩ ከስህተት ልምምድ ውስጥ ራሳችንን ለመጠበቅና ወገኖች እንዲጠበቁ ለማድረግ ነው። ይሄ በጣም አስፈላጊም ስለሆነ ነው የምንማረው ያለ ነው ወይም የምንካፈለው በዚህ መንፈስና ህሊና ነው። ጌታ ይመስገን። እንደምታውቁት እኛ በመንፈስ ቅዱስ እናምናለን። ጌታ ኢየሱስ በመንፈስ ቅዱስ በኩል ለቤተ ክርስቲያን ስጦታ እንደሚሰጥ እናምናለን። ጌታ ኢየሱስ እስኪመጣ ድረስ ለቤተ ክርስቲያን ለአጥቢያም ይሁን ለዓለም አቀፏ ቤተ ክርስቲያን ጌታ ኢየሱስ እስኪመጣ ድረስ አንዳች የጸጋ ስጦታ እንደማይጎድልብንም እናምናለን። ብዙ ሰዎች በዚህ ዘመን ሐዋርያት የለም ብለን ስንናገር በተደጋጋሚ ጊዜ የሚሰድቡንና የሚተቹን እናንተ መንፈስ ቅዱስን አትቀበሉም ብለው ነው። ግን መንፈስ ቅዱስን እኛ እንቀበላለን። ሰዎች መንፈስ ቅዱስን ትቀበላላችሁ እንዲሉንም አይደለም ይሄንን የምናገር ያለሁት። እንቀበላለን። ያለ መንፈስ ቅዱስ እርዳታ ማን በፊቱ ይቆማል? በእግዚአብሔር ፊት ያለ መንፈስ ቅዱስ እርዳታ ማን ቃሉን ይሰብካል፣ ያገለግላል? ያለሱስ እርዳታ እንዴት በሱ ፊት እንቆማለን? ይሄንን ከንቱና ዝም ብሎ ቃሉን አድበስብሰን ዝም ብለን የሰጡንን የስተት
አተላ እንድግቱን የሚፈልጉ ሰዎች ሊያውቁ ይገባል። እንደውም መንፈስ ቅዱስን እኮ ማክበር፣ ማወቅ፣ ማመን ማለት ልንገራችሁ በመንፈስ ቅዱስ ኃይል የተጻፈውን ይህንን የእግዚአብሔርን ቃል ማክበር ማለት ነው። ይሄ እኮ ቃል በመንፈስ ቅዱስ የተጻፈ ነው አይደል እንዴ? ይሄ የትንቢት ቃል ነው። ከቶ በሰው ፈቃድ አልመጣም። በእግዚአብሔር መንፈስ ተነድተው ቅዱሳን ሰዎች በመንፈስ ቅዱስ ጻፉት ነው። ይሄ በመንፈስ ቅዱስ ለተጻፈው ቃል እንደውም ዕውቅናና ክብር መስጠት ነው። ስለዚህ በመንፈስ ቅዱስ እናምናለን እንዲህ የሚሉ ሰዎች ስላሉ ማለት ነው እኛ ያልነው እኛ አሁንም ምንማር ያለ ነው ስልጣን ያላቸው ሐዋርያት በዚህ ዘመን የሉ እንጂ መንፈስ ቅዱስ ደክሟል፣ ስጦታን ለቤተ ክርስቲያን አይሰጥም እያልን አይደለም። ስጦታንማ ይሰጣል፣ ፈጽሞ አይደክምም። ሙሽራዋን ለዛ ለሰርጓ ቀን እያዘጋጀ እየኳለ እያሳመረ ያለው የሕያው እግዚአብሔር መንፈስ ቅዱስ ነው። ጌታ ይባረክ። ስለዚህ በዚህ አእምሮ እንድንረዳው ፈልጋለሁ ነገሩን። ልክ ነው፣ ዛሬም ይሰራል፣ ድንቅን ያደርጋል፣ ቤተ ክርስቲያንን በጸጋው ያንበሸብሻታል። ነገር ግን ሐዋርያ የሚል የስም ማዕረግ አያስፈልገውም፣ በዛ መጠቀምም አያስፈልገውም። እየሰራው ነው ያለው ስራውንና ሉዓላዊ ስለሆነ እሱ እንደወደደ ይሰራል በቤተ ክርስቲያን በኩል። የመንፈስ ቅዱስ ስጦታ ዛሬም ለቤተ ክርስቲያን አካሉን ለማነጽ ያደርጋል። ስለዚህ ይህንን በዚህ ህሊና እንድንረዳው ነው የምፈልገው። የምንጀምረው በኤፌሶን መልእክት ምዕራፍ 4 ላይ ከቁጥር 7 ጀምሮ ያለውን ቃል በማንሳት ነው። ቃሉን እስከ ቁጥር 13 መጨረሻ ድረስ አነበዋለሁ። የእግዚአብሔር ቃል እንዲህ ይላል፣ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ሰጠን። ስለዚህም ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ ይላል እግዚአብሔር ቃል። እግዚአብሔር ይባረክ። ብላካችን የቃሉን ደጆች ይክፈትልን። አሁን ተመልከቱ፣ ጌታ ኢየሱስ ነው ለቤተ ክርስቲያን ስጦታን የሰጠው። እንዴት ነው እሱ? እንደምታውቁት ቤተ ክርስቲያንን ክርስቶስ ኢየሱስ ወደዳት። ኤፌሶን ምዕራፍ 5 አይደል? ወደዳት፣ ራሱን እስከ መስጠት ወደዳት፣ እስከ መሞት ድረስ ወደዳት፣ እስከ መስቀል ሞት ድረስ ወደዳት። ወዶ ለሞተላት ቤተ ክርስቲያን፣ ሕይወቱን ደሙን ላፈሰሰላት ቤተ ክርስቲያን፣ ሕይወቱን ለሰጠላት ቤተ ክርስቲያን፣ ለዛች ክብርት ለሚወዳት እንቁ ውዱ ሙሽራው ጌታ ኢየሱስ የሞተላት እንደገና ከሙታን የተነሳው ወደ ላይ በክብር ያረገው ጌታ ኢየሱስ ምርኮን ማርኮ ስጦታን ሰጣት። ለማን ነው ስጦታው? ስጦታው ልብ በሉ፣ ለግለሰብ ሳይሆን ለማን ነው? ለቤተ ክርስቲያን ነው። ማናቸውም የጸጋ ስጦታዎች ለግለሰብ መድመቂያ፣ ለግለሰብ አንቱታ፣ ለግለሰብ ቦታ ሳይሆን የሚሰጡት ለማን ነው? ለቤተ ክርስቲያን ነው፣ ለሕንፃው ነው። ምንድን ነው ያቺ ሕንፃ ወይም ቤተ ክርስቲያን ምን እንድትሆን ነው? ክርስቶስ ኢየሱስን በማመንና በማወቅ ወደሚገኝ ሙሉ ሰውም ወደ መሆን እንድትመጣ ነው። ለአካሉ እድገት፣ ለአካሉ ግንባታ፣ ለአካሉ ፍጹምነት ነው የጸጋ ስጦታ የሚሰጠው። ጌታ የተባረከ ይሁን። ከነዚህ ስጦታዎች መካከል አንዱ ሐዋርያነት ነው። ሐዋርያት አንዱ ስጦታ ነው። በኤፌሶን መልእክት ምዕራፍ 5 ውስጥ ስለ 5ቱ የጸጋ ስጦታዎች እናያለን። በኤፌሶን መልእክት 5ቱን ስጦታዎች እናያለን። በጣም በርካታ ሰዎች እነዚህን 5ቱን ስጦታዎች ኦፊሶች ይሏቸዋል። ኦፊሶች ናቸው ይሏቸዋል። ግን ኦፊሶች አይልም የእግዚአብሔር ቃል። ኦፊስ አይልም የሚለው ስጦታዎች ነው የሚለው።
አንደኛ ቆሮንቶስ ምዕራፍ 12 ላይ ብንሄድ ከአምስቱ የጸጋ ስጦታዎች ውጪ እናገኛለን። በርካታ ስጦታዎችን በዛ በአንደኛ ቆሮንቶስ ምዕራፍ 12 ውስጥ እናገኛለን። በርካታ ናቸው። እኛ ግን ዝም ብለው ስለ አምስቱ ሲነሳ አምስቱ ኦፊሶች የሚል አላገኘሁም። እንደሱም አላምንም። አምስቱ ኦፊሶች የሚባል የለም። የሚባሉት አምስቱ የጸጋ ስጦታዎች ናቸው። ከነዚህ መካከል አንዱ ምንድነው? ሐዋርያነት ነው። ሐዋርያነት በቃሉ ትርጉም እንሂድ እስቲ። ምንድነው ትርጉሙ? ሐዋርያ ማለት የቃሉ ትርጉም። ይሄ ማለት ቋንቋዊ ትርጉሙን ነው የምናየው። ቋንቋዊ ትርጉሙን እንመልከት እስቲ። ቋንቋዊ ትርጉሙ ምንድነው? ሐዋርያነት ቋንቋዊ ትርጉሙ የትኛውም ቋንቋ በሌላ ቋንቋ መተርጎሙ የግድ ነው አይደል? እንድንግባባ ሲፈለግ። ስለዚህ ቋንቋዊ ትርጉሙ ምንድነው? አፖስቶሎስ ነው አይደለም? አሁን አፖስቶሎስ ማለት የተላከ፣ ተላኪ የሚል ትርጉም ነው ያለው በአማርኛ። አፖስቶሎስ የተላከ ወይም ተላኪ እንደማለት ነው። በግዕዛችን ደግሞ ሆረ መሄድ፣ ተጓዥ፣ ሐጅ እንደማለት ነው። አሁን ተመልከቱ፣ ይሄ ቋንቋዊ ትርጉሙ ብቻ ነው። ለምሳሌ ከዚች ጉባኤ ወንድሞችና እህቶች ከዚህ ጉባኤ ወደ ሆነ ጉባኤ ለሆነ ነገር ሰዎችን ብንልክ የምንጠቀመው ቃል አፖስቶሎስ የሚል ነው። ግሪክ ተናጋሪዎች ብንሆን እከሌ ሄደ፣ እከሌ ተላከ። ማንን ላካችሁት? እከሌ ላክ ነው። ይሄ በጥንት የግሪክ ቋንቋ በተተረጎሙ ቅዱሳት መጽሐፍትም ጭምር አለ ነገርየው። ያ ብቻ አይደለም። በመጽሐፍ ቅዱስ ውስጥ አፖስቶሎስ የተባለላቸው በርካታ ሰዎች አሉ። ለምሳሌ እንደነ አፍሮዲጡ አይነት ሰዎች መዓት እናገኛለን። ተላኩ የተባሉ ሰዎች አሉ። ስለዚህ ይሄ ቋንቋዊ ትርጉሙ ነው። በቋንቋዊ ትርጉሙ ሐዋርያ በሚባል ነገር አንጣላም። እሱ አከራክረንም ይሄን ያህልም ለምድሪቱ የጠበበ አጀንዳም አይሆንም። እያለን ያለነው ግን በሌላ ቋንቋ መጽሐፍ ቅዱሳዊ በተለይ ሐዲስ ኪዳናዊ ትርጉሙ ምን ይመስላል የሚል ነው። ይሄ ቋንቋዊ ትርጉሙ ነው። በሌላ ሁኔታ ደግሞ መጽሐፍ ቅዱሳዊ ትርጉሙስ አሁን በምንግባባበት መጽሐፍ ቅዱሳዊ ትርጉም ሐዋርያ ማለት ምን ማለት ነው ወደሚል እንመጣለን። ሐዋርያ ማለት ምን ማለት ነው? ሐዋርያ ማለት ምን ማለት ነው? ሐዋርያ አሁንም በእግዚአብሔር ቃል ትምህርት ውስጥ እንመልከት። ወይንም ደግሞ መጽሐፍ ቅዱሳዊ ትርጉሙ ስንል በጸጋ ስጦታ አይላችሁ፣ በጸጋ ስጦታ አጠቃቀም፣ በጸጋ ስጦታ አጠቃቀም ነገሩን ማየት ይገባናል። ሐዋርያ የሚለው በጸጋ ስጦታ አጠቃቀም ወይም ከጸጋ ስጦታ ጋር ተያይዞ ሐዋርያ ማለት ምን ማለት ነው ወደሚል እንምጣ። ሐዋርያ ማለት ምን ማለት ነው? ይሄም የተላከ የሚለውን አይቀይረው። ይሁን እንጂ ግን እዚህ ጋር ስንመጣ የተላከ ነው። በጸጋ ስጦታ አጠቃቀም ወይም መጽሐፍ ቅዱሳዊ በሆነው የአዲስ ኪዳን ትርጉም ውስጥ ግን ሐዋርያ የተላከ ነው። በማ አያችሁ፣ በማ የሚለው ጋር ምን ይመጣል? በኢየሱስ ክርስቶስ። በኢየሱስ ክርስቶስ የተላከ ብቻ ነው ማን የሚባለው? ሐዋርያ ተብሎ የሚጠራው። አሁን በተላከ ትርጉም ከቤተ ክርስቲያንም የተላኩ ከሆነ መንግስትም የተላኩ ከሆነ ቦታም የተላኩ ሰዎች አፖስቶሎስ ተብለው ሊጠሩ ይችላሉ በግሪክኛ ቋንቋ ትርጉም። ከጸጋ ስጦታ ጋር በተያያዘ ግን
የተላከ ነው፣ ግን በማን የተላከ ሰው ነው ሐዋርያ ተብሎ የሚጠራው? ሐዋርያ ተብሎ የሚጠራው በኢየሱስ ክርስቶስ በራሱ የተላከ ነው። ከዛ ውጪ ሐዋርያ ተብሎ ሊጠራ የሚችል ሰው የለም። ለዚህ ነው በሐዲስ ኪዳን ሐዋርያት በተለይ በዚህ ዘመን ሐዋርያት የሉም ብለን የምንናገረው። በነገራችን ላይ ሐዋርያት አጠራራቸውን እስቲ እንመልከት። ሉቃስ ወንጌል ምዕራፍ 6 ላይ ግለጡልኝ። ምዕራፍ 6 ቁጥር 12 ጀምሮ ብንመለከት እንደዚህ ይለናል የሕያው አምላካችን የእግዚአብሔር ቃል። በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም 12 መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው ይላል አይደል? ሐዋርያት ደቀ መዛሙርቱ ቁጥራቸው 12 ብቻ አይደለም፣ እንዳትሳሳቱ። የደቀ መዛሙርቱ ቁጥር ከ12 ይበልጣል። በጣም ብዙ ናቸው። ጌታ እንኳን ሲያደርግ 120 ነበሩ። ከነዛ ውስጥ ሌሊቱን ሙሉ መጸለይ ነበረበት ኢየሱስ፣ ለተለየ ነገር ሊመርጥ ስለሆነ ሰዎችን። ከዛ ቁጥራቸውን ስንት አደረገው? ጸልዮ መጣ። ምክንያቱም ለሚቀጥለው ቀን የሐዋርያነት ምርጫ ሙሉ ለሙሉ እሱ በእግዚአብሔር አብ ላይ መደገፍ ነበረበት። ስለዚህ አደረገው። ሲጸልይ አደረ። ሌሊቱን ሙሉ ጸለየ። ከሐዋርያት መካከል 12 ብቻ መረጠና ምን አደረገ? የመጀመሪያው መንገድ ማለት መስፈርቱን ይሁት የተመረጠ ነው። የተመረጡ ናቸው። 12 መረጠ የሚል ቃል ታነባላችሁ ቁጥር 13 ላይ። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም ከሌሎች ከብዙዎቹ 12 መረጠና ምን አላቸው? እነሱን ሐዋርያት ብሎ ሰየማቸው ወይም ጠራቸው። ይህንን በማርቆስ ወንጌል ላይ ልናይ እንችላለን። የማርቆስ ወንጌል ምዕራፍ 3 ላይ እንደዚህ የሚል ቃል አለ። ወደ ተራራ ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ፣ ከእርሱም ጋር እንዲኖሩና ለመስበክ እንዲልካቸው፣ ድውዮችንም ሊፈውሱ አጋንንትንም ሊያወጡ ስልጣን የሆነላቸው ዘንድ 12 አደረገ። አያችሁ፣ 12 ቁጥራቸው ስንት ነው? 12። እንግዲህ ቁጥሮች በእግዚአብሔር ቃል በጣም በጣም ሰፊ ነገር እንዳላቸው ራእይንም ስናጠና ባለፈው ተመልክተናል። ለምን 12 ሆኑ የሚለው በሌላም ጊዜ ማየት እንችላለን። ይሁን እንጂ ግን ምርጫ ነው። ጠራቸው፣ መረጣቸው፣ ሰየማቸው የሚሉ ቃላትን ተመልክተናል። ጥንቃቄ አድርጎ ነው የመረጠው ኢየሱስ። እንደነገ እነሱን ለመምረጥ ሌሊቱን በጸሎት ማደር አስፈልጎታል። ዝም ብሎም አይደለም። ሐዋርያ ሲሪየስ ነው። እሰራታለሁ ላላት ቤተ ክርስቲያን መሰረት የሚሆኑ ስለሆነ ነገ ለሱ ክብርት ሙሽሪት መሰረት የሚሆኑ ስለሆኑ እነዚህ ሐዋርያት ጥንቃቄ አድርጎ ለብቻ መርጧቸዋል። ስለዚህ ይህንን እንወስዳለን። ይሄ ብቻ አይደለም። እነዚህ ሐዋርያት ከቁጥር 1 ቢጎልባቸው 11ዱ ሐዋርያት ተሰብስበው አንድ ሐዋርያ መሾም አይችሉም። ገብቷችኋል? አባባል 11 ሐዋርያት እንግዲህ አዕማድ የሚባሉት እነ ጴጥሮስ፣ አዕማድ የሚባሉት እነ ዮሐንስ እነዚህ ተሰብስበው 11 ሆነው አንድ መሾም አልቻሉም። እንመልከት እስቲ የሐዋርያት ሥራ ምዕራፍ 1 ቀልድ እንዳይመስልህ። የሐዋርያት ሥራ ምዕራፍ 1 ላይ ጴጥሮስ ዘለግ ያለውን ንግግር ሲያደርግ ታስታውሳላችሁ። ይህን ንግግሩን ከቁጥር 15 ጀምሮ ማየት ትችላላችሁ። በዚያም ወራት ጴጥሮስ 120 በሚያሉ በሰዎች ማህበር አብረው በሚኖሩ ወንድሞቹ መካከል ተነስቶ ወንድሞች ሆይ ኢየሱስን ሊይዙት መሪ ሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር፣ ከኛ ጋር ተቆጥሮ ነበር፣
ለዚህም አገልግሎት ታድሎ ነበር። ይህም ሰው በአመፃ ዋጋ መሬት ገዛ። በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ፣ በኢየሩሳሌም በሚኖሩ ሁሉ ታወቀ። ለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ሹመት ነው ሌላ ይውሰዳት ተብሎ ተጽፏል። ስለዚህ ከዮሐንስ ጥምቀት ጀምሮ ይኸውላችሁ መስፈርቱ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ኢየሱስ በእኛ ዘንድ እስካረገበት ቀን ድረስ ልብ በሉ። ጌታ ኢየሱስ በእኛ መካከል ራሱ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ነው። በገባበት ደግሞ ምን ማለበት? በወጣበት። ልብ በሉ። በገባበት በወጣበት ዘመኑ ከኛ ጋር አብረው ከነበሩት ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባዋል። ልክ ነው። ይሁዳ ትቶት ሄዷል። ቁጥሩ ስንት ሆኗል? 11 ሆኗል። በጸሎት ከተመረጡት ከ12 ሰዎች አንዱ ከድቷል። ይሁዳ መኖሪያው ምድረ በዳ ትሁን ተብሏል። የበላ ተረከዙን አንስቷል። ያመነውን ጌታ ክዶታል። እሱ ሞቷል። ይሁን እንጂ ግን አንዱ ኢየሱስ በእኛ መካከል በገባበትና በወጣበት ኢየሱስን ያዩት የተመለከቱት የእርሱ የትንሣኤ ምስክር ይሆኑ ዘንድ ይገባል። ወይ ምስክር ሊሆኑ ይገባል። ስለዚህ ምን እናደርግ? በቃ አንዱን መርጠን እንሹመው፣ ቀጥሎ እንሹመው። እኛ ሐዋርያት ስለሆነ የትንሣኤው ምስክር እንዲሆን በጣም በቅርብ ያለ የምናውቀው በጣም ትጋቱ መልካምነቱ ምናምን ብለው የሆነን ሰው አምጥተው ዘይት ቀብተው ሐዋርያ ብለው ለመጥራት አልቻሉም። አይቻልም። እንደዛ ምን አደረጉ? ተመልከቱ። ቁጥር 23 ዮስጤስ የሚሉት በርሴያን የተባለውን ዮሴፍንና ማትያስን ሁለቱን አቆሙ። ምን አሉ? ወዲያውኑ ጸለዩ። ምን ብለው? የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከውን ከነዚህ ከሁለቱ አንዱን ምን በለው? ሹመው። ስለዚህ ምን ያስፈልጓል ማለት ነው? ሹመው። አንተ እባክህ ይህን ሰው አንተ ራስህ ይህን ሰው ሹመዋል። ስለዚህ ሐዋርያነትን መሾም የሚችለው ይኸውላችሁ ሐዋርያን የማን ነው? የኢየሱስ ስልጣን ነው። የኢየሱስ ስልጣን ነው። ሐዋርያን መሾም የኢየሱስ ስልጣን እንጂ የማንም ሰው መብት አይደለም። ኢቭን የቤተ ክርስቲያን መብት አይደለም። ሐዋርያት ቁጥራቸው ከስንት አይበልጥም? ከ12 አይበልጥም። ከ12 አይበልጥም ቁጥራቸው። መስፈርቱን ማየት ከሆነ ኢየሱስን ሁለቱም አይተውታል፣ በገባበት በወጣበት። ለምንድን ነው በቃ ሐዋርያት ሁኑ ብለው ቁጥሩ ለምን ወደ 13 አላደገም? ስለማይቻል። ስለዚህ ሐዋርያነት ቁጥሩ ከ12 አይበልጥም። ሐዋርያት የመሾመም መብት ያለው ራሱ ክርስቶስ ኢየሱስ ነው። ሐዋርያው ጳውሎስ ታዲያ ክርስቶስ ኢየሱስን አይቶታል እንዴ ልንል እንችላለን። አሁን ያሉ ሐዋርያት ራሳቸውን ሐዋርያት ብለው ለመጥራትም ስልጣኑን የሚጋፉት የጳውሎስን ነው እንዴ። ጳውሎስ ታዲያ ኢየሱስን ምናምን ሊሉ ይችላሉ። ጳውሎስን እኮ ኢየሱስ ራሱ ነው ስፔሻል በሆነ ጥሪ የጠራው። ጳውሎስን ልክ እነዚህ 12ቱ ሐዋርያት እንዳዩት ለሐዋርያት እንዳልነው በራሱ በኢየሱስ የተጠራ ነው ራሱ ጳውሎስ እና መስፈርቱን በሙሉ አሟልቷል። መጀመሪያ የሐዋርያት ሥራ ምዕራፍ 9 ጋር እንሂድ እስቲ። ኢየሱስ ምን አለ ጳውሎስን በተመለከተ? እንግዲህ ደማስቆ ጣለው። ምዕራፍ 9 እንደምታውቁት ደማስቆ ጣለው። ከዛ ሐናንያ የሚሉትን ሰው ሂድና አገልግለው ብሎት፣ ሐናንያ ምን አለ? ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ።
ጌታ ምን አለው? ይህ በአሕዛብ ልበል በነገስታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ምን ዕቃ ነውና ስለ ስሜ ስንት መከራ ሊቀበል እንዳለው እንዲያስፈልገው እኔ አመለክተዋል። ለእኔ የተመረጠ ዕቃ። የሐዋርያት ሥራ ምዕራፍ 26 ላይ ራሱ ጳውሎስ ምን እንደሚል ላስታውሳችሁ። ቁጥር 15 እኔም ጌታ ሆይ ማን አልሁ? እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ይኸውላችሁ ኢየሱስ ነኝ። ነገር ግን ተነሳና በእግር ቁም። ስለዚህ እኔም ባየህበት ነገር፣ አያችሁ፣ እኔን ባየህበት ነገር፣ ላንተም በምታይበት ነገር አገልጋይና ምስክር ትሆነኝ ዘንድ ልሾምህ ታይቼልሃለሁ። ክብር ለእግዚአብሔር። ስለዚህ ጳውሎስ ልሾምህ ታይቻለሁ፣ ታይቼልሃለሁ። አያችሁ፣ ታይቼልሃለሁ እኔ ባየህበት አይደል? እናም ቁጥር 16 ተነሳና በእግር ቁም። ስለዚህ እኔ ባየህበት ነገር። ስለዚህ ጳውሎስ ኢየሱስን አይቶታል። በራእይ አይደለም፣ በሕልም አይደለም፣ አይቶታል። ታይቻለሁ፣ እኔ ታይቻለሁ ነው የሚለው። ታይቼልሃል ወይም እኔን ባየህበት ነገር አይተኸኛል ነው ያለ። ባየህበት ነገር ላንተም በምታይበት ነገር ልሾምህ አይደለም፣ ልሾምህ። ስለዚህ ጳውሎስን የሾመው ራሱ 12ቱን ሐዋርያት የመረጠው ራሱ ጌታ ኢየሱስ እንጂ ቤተ ክርስቲያን አይደለችም፣ ወይም ቅዱሳን ሐዋርያት አይደሉም። በገላትያ መልእክት ምዕራፍ 1 ጳውሎስ ይሄንን እውነት አስረግቶ ይናገራል እንዲህ ሲል በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ይላል። በሰዎች ወይም ከሰው በሰዎች ምርጫ፣ አያችሁ፣ ከሰዎች መካከል መርጦት በሰዎች እጅ መጫን ወይም በዘይት የተቀባ አይደለም። ጳውሎስ ሐዋርያነቱ ከሰው ወይም በሰው አይደለም። ከሰዎች ተመርጦ አይደለም። በሰዎች ይሁንታ አይደለም። በሰዎች እጅ መጫን አይደለም፣ ወዘተ። ጳውሎስ በተደጋጋሚ ሐዋርያነቱን በተመለከተ ክርክር ሲያቀርብ በተለይ አንደኛ ቆሮንቶስ ምዕራፍ 9ን ያየን እንደሆነ ይሄ በደንብ ይገባናል። መስፈርቱን ያሟላ ሐዋርያ እንደሆነ እንዲህ ሲል ይናገራል። ምዕራፍ 9 አንደኛ ቆሮንቶስ ምዕራፍ 9 ቁጥር እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታችን ኢየሱስ ክርስቶስንስ አላየሁትምን? ምክንያቱም የቆሮንቶስ ሰዎች ጳውሎስ ሐዋርያ አይደለም ብለው ያሉት ለምንድን ነው? ሐዋርያት የሚባሉት 12 ናቸው። ኢየሱስ ከሞተ በኋላ የተጠራ ሰው ነው። ስለዚህ አላየውም ብለው ነው የሚከራከሩት። እኔ አላየሁትም ወይ ሐዋርያ አይደለሁም? ምን ማለት ነው? አይቼዋለሁ ነው የሚለው። አይቼዋለሁ ኢየሱስን ነው የሚለው። አንደኛ ቆሮንቶስ ምዕራፍ 15 ላይ ብታዩ ኢየሱስ ከሁሉ በኋላ ጭንጋፍ ለመሆን ለእኔ ተገለጠልኝ ብሏል። አይቶታል የናዝሬቱን ኢየሱስን። ያ ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 11 ላይ የጌታን ራት በተመለከተ ጳውሎስ ከራሱ ከጌታ ከኢየሱስ መመሪያውን እንደተቀበለው ይናገራል። እግዚአብሔር ይባላል። ይኸውላችሁ ምን እንደሚል አንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 23 ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብየዋለሁ። ምኑን? የጌታ ራት ስርዓቱን። ጌታ ኢየሱስ ካረገ በኋላ ሐዋርያት እኮ የጌታን ራት ስርዓት ሲቀበሉ የተቀበሉት ከማን ነው? ከራሱ ከጌታ ነው። መቼ ነው? ገና ከመሞቱ በፊት አይደል? ገና ከመሞቱ በፊት የጸሎተ ሐሙስ በምንለው በዚህ በሐሙሱ ራት ላይ ነው የጌታን ራት ድንጋጌ የተቀበሉት። ጳውሎስ ግን የጌታን ራት ድንጋጌ ከሐዋርያት ሳይሆን ከራሱ ከኢየሱስ ተቀብሏል። ክብር ለእግዚአብሔር። ስለዚህ ጳውሎስ ከጌታ ተቀብየዋለሁ መመሪያውን ነው የሚለው። ስለዚህ ጳውሎስ ኢየሱስን አይቶታል። ከሱ ውጪ የቤተ ክርስቲያን ሐዋርያ ብሎ ሌላ ስም መሰየም በፍጹም አይቻልም።
ይሄ ሊሰመርበት ሊታወቅ የሚገባው እውነት ነው። እስካሁን የተነጋገርነውን ልብ በሉ ወገኖች። የሐዋርያነት መስፈርት እነዚህ ሶስቱ ናቸው። አንደኛው በጌታ በኢየሱስ በራሱ መጠራትና መሾም፣ ሉቃስ ምዕራፍ 6 ቁጥር 13፣ ገላትያ 1:1። ሁለተኛ ትንሣኤውን ማየትና የትንሣኤው ምስክር መሆን፣ በሐዋርያት ሥራ ምዕራፍ 1 ቁጥር 21 ጀምሮ ማየት ይቻላል። አንደኛ ቆሮንቶስ ምዕራፍ 9 ኢየሱስን ማየትና የትንሣኤው ምስክር መሆን። ሶስተኛው መስፈርት የሐዋርያነት ምልክትና ተአምራት፣ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 12 ላይ ብትሄዱ እኔ ምንም ባልሆን እንኳ ከዋነኞቹ ሐዋርያት በምንም አልጎድልምና በእርግጥ የሐዋርያነት ምልክት በመካከላችሁ በምልክትና በድንቅ ነገር በተአምራትም ሁሉ በትዕግስት ተደረገ ይላል። ዋኖቹ ሐዋርያት፣ የዚህ ዘመን ሐዋርያት ያምጣ ምልክት የታል? የለም። የሐዋርያነት ምልክት ሌላ ነው። ስለዚህ እነዚህ መስፈርቶቹ ናቸው። በሌላ ሁኔታ ሐዋርያት ለምንድን ያስፈለጉት ብለን ብንል ሐዋርያት የቤተ ክርስቲያን መሰረቶች ናቸው። ይህንን እንዳትረሱ። ኤፌሶን ምዕራፍ 2 ላይ ምን ይላል? ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ምን ብላችኋል ይላል? ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ስለዚህ እዚህ ከአምስቱ ስጦታዎች ጋር አብረው ሐዋርያትና ነቢያት ቢጠቀሱ አስተማሪዎች፣ ወንጌል ሰባኪዎች፣ እረኞች ግን የሌሉበት እነዚህ አስተማሪዎች፣ እረኞች፣ ወንጌል ሰባኪዎች ልብ በሉ የተመሰረቱበት ሌላ መሰረት በማን ተመስርቷል? በሐዋርያትና በነቢያት ተመስርቷል። ኤፌሶን ምዕራፍ 2 ቁጥር 20 ላይ። ስለዚህ ሐዋርያት የቤተ ክርስቲያን መሰረቶች ናቸው። ልብ በሉ ክርስቶስ ኢየሱስ የማዕዘን ራስ ድንጋይ ነው። እነዚህ ሐዋርያት ግን የመጀመሪያ መሰረቶች ናቸው። ስለዚህ መጽሐፍ በመጻፍ ሊሆን ይችላል፣ ዶክትሪን በመደንገግ ሊሆን ይችላል፣ ትምህርት በማስተማር ሊሆን ይችላል። እነዚህ መሰረቶች ናቸው፣ የቤተ ክርስቲያን መሰረቶች። ቤተ ክርስቲያን በእነሱ መሰረት ላይ ተመስርታ ነው ወደ ላይ ያደገች ብትመጣው ሙሉ ሰው ወደ መሆን የምታድገው፣ ህንፃ ሁሉ ፍጹማን ወደ መሆን የሚጠጋው። የሐዋርያት ሥራ ምዕራፍ 2 ላይ ወደ ቁጥር 40 ምናምን አካባቢ ባለሳሳት ቁጥር 42 ላይ የእግዚአብሔር ቃል እንዲህ ይላል፣ በሐዋርያትም ትምህርት ምን ይሉ ነበር? ይተጉ ነበር። በሐዋርያት ትምህርት። ይሄ ብቻ አይደለም። የሐዋርያት ትምህርት የሁሉም ነገር መፈተሻ ማንጠሪያ እንደሆነ የምናውቀው በይሁዳ መልእክቱ ውስጥ ወንድማችን ይሁዳ ምን ብሎናል? ይህ ቀድሞ በሐዋርያቶቻችሁ የተነገረ ነበር ይላል። በሐዋርያቶቻችሁ የተነገረ ነበር። አዎ ይሄ ቀድሞ በሐዋርያቶቻችን የተነገረው እግዚአብሔር አንድ ጊዜ ለቅዱሳን የሰጠው እምነት ማለት ነው። ይኸውላችሁ እዚህ ምዕራፍ ቁጥር 3 ላይ አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠ ሃይማኖት እንድትጋደሉ የመከርኳችሁ ጽፍላችሁ ዘንድ ይሌለ የአንድ ጊዜ ፈጽሞ ለቅዱሳን የተሰጠው እምነት የሐዋርያት መሰረት የሆኑለት እምነት ነው። ስለዚህ አሁን ሐዋርያት የሉም ስንል ምን ማለታችን ነው? መጽሐፍ ተጽፎ አልቋል፣ መገለጥ ቆሟል። መገለጥ የለም። አሁን አዲስ መገለጥ ማንም አያመጣም። በሁለት ነገር ልናብራራው እንችላለን። ይሄንን ሐዋርያው ጳውሎስ ምን አለ? አንደኛ ቆሮንቶስ ምዕራፍ 3 ላይ ምን ይላል? ቁጥር 10 የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትሁ፣ ሌላውም በላዩ ያንጻል፣ እያንዳንዱ ግን በእርሱ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም ይላል። ማንም በቃ መሰረቱ ተመስርቷል። አሁን መጥቶ ወንጌል ሰባኪ፣ አስተማሪ፣ እረኛ ይሄ ምንድን ነው የሚያደርገው? የተመሰረተው መሰረት ላይ ያገለግላል እንጂ ለራሱ ወደዛ ሄዶ መሰረት አይጥልም። ስለዚህ መሰረቱ ተመስርቷል፣ መሰረቱ አልቋል። ስለዚህ አዲስ መሰረት የለም። ሐዋርያው ጳውሎስ መገለጥ በሱ እንዴት እንደመጣ ሲናገር ኤፌሶን ምዕራፍ 3 ላይ እንደዚህ ይላል።
ቁጥር 3 ለምሳሌ አስቀድሜ በአጭሩ እንደጻፍኩ ይህን ምስጢር በመግለጥ አስታወቀኝ። ይህን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ በአንድ አካል አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተሰጠ በሌሎቹ ትውልዶች ለሰው ልጆች አልታወቀም ይላል። ስለዚህ መገለጡ መጥቷል በሐዋርያትና በነቢያት። ስለዚህ መገለጥ አለቀ። ሌላ ምን ጠብቀው አዲስ መገለጥ የለም። በቃ አልቋል። እስከ መጨረሻው ኢቭን ወደፊት ምን ይሆናል የሚለውን በራእይ ተገልጧል። መጨረሻው የቤተ ክርስቲያን መጨረሻ፣ የዓለም መጨረሻ፣ የትውልዶች መጨረሻ ምን ይሆናል በራእይ አልቋል። ስለዚህ ስላለቀ በዚህ ዘመን ሐዋርያት በአካል የሉም፣ በአጥቢያ ቤተ ክርስቲያን ውስጥ የሉም። በሌላ ሁኔታ ሐዋርያት የአንድ ቤተ ክርስቲያን መሪዎች አይደሉም። የሁሉም ቤተክርስቲያን ባለስልጣናት ናቸው ሐዋርያት። ባይዘወይ ለምሳሌ ጳውሎስ ሮሜን አላገለገለም። ስለዚህ የሮሜ ቤተክርስቲያንን አያውቀውም። ጳውሎስ ግን ሐዋርያ ስለሆነ በሐዋርያዊ ስልጣን መልእክት ይልካል። የቆላሲስ ቤተክርስቲያንን ለምሳሌ ጳውሎስ አያውቀውም፣ ግን ለቆላሲስ ቤተክርስቲያን እንደ ሐዋርያነቱ መልእክት ይልካል። ሐዋርያት ያንም የአጥቢያ ቤተክርስቲያን መሪዎች አልነበሩም። በመላዋ ዓለም ያለችውን የመላው አካሉ ማለት ነው ባለስልጣናት ናቸው፣ የበላይ ናቸው። ይደነግጋሉ፣ ስርዓት ይሰራሉ ምናምን እና ባለስልጣናት ናቸው። የሚጽፉት መጽሐፍትም ኦቶሪቲ አለው፣ ባለስልጣን ነው። ስለዚህ ሐዋርያት በዚህ ዘመን የሉም። ሐዋርያ በሚለው ስያሜ እንደምታውቁት ሐዋርያ በሶስት ነው አይደለም እንዴ? አንዱ ማን ነው? ለምሳሌ የሃይማኖታችን ሐዋርያ ኢየሱስ ነው አይደል እንዴ? ከአብ ተልኮ ስለመጣ። በሌላ ሁኔታ 12ቱ ሐዋርያት ናቸው። በሌላ ሁኔታ ያለው ማን ነው? ጳውሎስ ነው። ከዚህ ውጪ ዛሬ የቤተ ክርስቲያን ሐዋርያት አሉ ተብሎ ሌላ ሐዋርያ የለም። ሌላ ሐዋርያ የሚባል የለም። አሁን ሐዋርያ ብለን ምንጠራው የለም። አፖስትል ከሌ እንግሊዘኛ ስለሆነ ብዙም እንትን ማለት አፖስትል ከሌ የሚባል የለም። ሰዎች በሌላ የጸጋ ስጦታ አረካ ሲሉ ሰው እኮ እንደዚህ ነው አይደል? ስጋ እንደዚህ ነው። ለምሳሌ ኢየሱስ መምህራን አትባባሉ አለ አይደል? መምህር ከሌ ካልተባለ እንደሚጎፈንነው ሰው ማለት ነው። በቃ የሆነ በቃ እንዴት ነው ፓስተር ምናምን ሲባል ትንሽ ከሌላ ወጣ ለየት ብሎ ደምቆ ከብሮ መታየት የሚፈልግ ሰው በቃ መጋቢ የሚለውን ብቻውን ስለማይፈልገው አፖስትል በለኝ እባክህ። እንደው ምን አይነት አፖስትል እኔ አልሰማሁም እንጂ ሜጀር አፖስትልም ሊመጣ ይችላል። ምክንያቱም ነብይ አይበቃኝም ብሎ ሜጀር ነብይ የተባለ ስላለ ማለት ነው ሊመጣ ይችላል። አናውቅም፣ ግን እንደዛ የለም። ሐዋርያ የለም። በዚህ ዘመን ካለ መጽሐፉ ኦቶራይዝ ይሆናል፣ በመላው ቤተክርስቲያን ይሆናል። እሱ ደግሞ የአንድ አጥቢያ ውስጥ አይደለም የሚቀመጠው፣ ተጓዥ ነው፣ ሀጅ ነው። በቃ በሄደበት መሄድ ነው፣ መስበክ ነው፣ ምን ማለት በቃ ምናምን ነው እንጂ አንድ አጥቢያ ላይ ተቀምጦ ምናምን የሚባል የለም፣ ሐዋርያ የለም። በእነዚህ በሶስት ምክንያቶች ዛሬን ሐዋርያት የሉም ብለን እናምናለን። አንደኛ መሰረቱ አልቋል። ኤፌሶን ምዕራፍ 2 ላይ ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ስለሚል፣ አንደኛ ቆሮንቶስ ምዕራፍ 3 ቅድም እንዳነበብነው ደግሞ እንደ ብልሃተኛ አናጢ መሰረትን መሰረትኩ ስላለ ጳውሎስ መሰረት አልቋል ብለን እናምናለን። መጽሐፍ ቅዱስም ተጽፎ አልቋል፣ አዲስ መገለጥ የለም ብለን እናምናለን። በሌላ ሁኔታ በታሪክ ውስጥም ስናይ እኒህ ሐዋርያና አበው የሚባሉ ወይንም ደግሞ ሐዋርያና አበው ማለት ከሐዋርያት ቀጥሎ የተነሱ አባቶች ማለት ነው። ከሐዋርያት ቀጥሎ የተነሱ አባቶችም ራሳቸውን ሐዋርያ ብለው አልጠሩም። እነ ፖሊካርፕ ኦፍ ሰምርና ሌሎቹንም በምናይበት ጊዜ ራሳቸውን ሐዋርያት ብለው አልጠሩም በታሪክ ውስጥ። ይሄ ጉድ ዘንድሮ በጣም የተከተለ ነው፣ ይሄ የመጣብን ነው። ስለዚህ እንደ ቤተ ክርስቲያን ይህንን ልናውቅ ይገባናል። መጽሐፍ ቅዱሳችንን ልናከብረው ይገባናል። አውቃለሁ ካለው የስህተት አየሩን ከሞላው የስህተት ትምህርት የተነሳ ይሄ ትንሽ ወጣ ያለ ነገር ሊመስል ይችላል። ግን ከእውነት ጋር አብሮ መቆም ሁልጊዜ ክብር አለው። እውነት ሁልጊዜ ውርደት የለበትም። እውነት ክብር ነው ያለበት። ጊዜውን ይጠብቅ ይሆናል እንጂ ኢየሱስም ዋጋውን
ይከፍላል። ስለዚህ የተወደዳችሁ ቅዱሳን ወገኖች ሆይ ይህንን ማወቅ በዚህ እውነት መመራት ይኖርብናል። የተላከ ነው የሚለው እነ በርናባስ ተጠርተውበት ሊሆን ይችላል፣ እነ አፍሮዲጡ ተጠርተውበት ሊሆን ይችላል። ብዙዎቹን ልናነሳ እንችላለን። ግን በቃሉ ትርጉም ልክ ነው፣ በፊደላዊ ትርጉም ወይም በቋንቋዊ ትርጉም። ግን በጸጋ ስጦታ አጠቃቀም ትርጉሙ ግን ሐዋርያት እከሌ የሚባል ነገር ግን እንደሌለ ልናስተውል ይገባል። ወይም አፖስቶሊክ ኦቶሪቲ ያላቸው ነቢያት ሐዋርያት በዚህ ዘመን የሉም። ሐዋርያት ብለው ራሳቸውን የጠሩ ሰዎች ምንድነው የፈጠሩት ችግር ብሎ ሰው ቢጠይቅ በጣም ማዕት ችግር። አንደኛ የእግዚአብሔር ቃል ክብር እንዳይኖረው ኃጢአት እንዲስፋፋ የኃጢአት ልምምድ በአጥቢያ ቤተክርስቲያን ውስጥ እንዲኖር አድርገዋል። ሰው የእግዚአብሔርን ቃል እንዲደፍረውም ጭምር ሆኗል። በሌላ ሁኔታ ችግሩ ብቻ ሳይሆን ስያሜ አይገባም ነው የምንለው። እንደ ስያሜ ለግለሰብ አይሰጥም። በዚህ ዘመን ኢየሱስ ከሞት ከተነሳ በኋላ የተጠራው ጳውሎስ ነው። ሐዋርያት 12ቱ ሐዋርያት ግን ገና ከመሞቱ በፊት ነው አይደል እንዴ ሐዋርያት አድርጎ የሰየማቸው። ገና ከመሞቱ በፊት፣ ገና ከመዋረዱ፣ ገና ኃጢአታችንን በእንጨት ከመሸከሙ በፊት ነው ሐዋርያት ብሎ የሰየማቸው። ስለዚህ እሱ ራሱ ያልመረጣቸው፣ ያላዩት፣ በመግባት በመውጣቱ አብረው ያልነበሩ፣ የትንሣኤው የአይን ምስክሮች ያልሆኑ ሰዎች ሐዋርያት ብለው መጥራታቸው በቀጥታ መጽሐፍ ቅዱስን መድፈር ነው። የሚያረጉት ኃጢአት የታወቀ ነው። የሚያረጉት ኃጢአት እንኳ ባይኖር ነው። አሁን የሚያረጉት ኃጢአት እንኳ ባይኖር ስያሜው ለሰው አይሰጥም፣ አይገባቸው። አንዳንድ ሰዎች የቤተ ክርስቲያን ሐዋርያት የሉም ወይ ይላሉ። የቤተ ክርስቲያን ሐዋርያት የሉም። እነሱ የሚባሉት የወንጌል ሰባኪዎች ነው። በወንጌል ሰባኪነት ትምህርታችን ውስጥ እንመጣበታለን። የወንጌል ሰባኪዎች እንደምታውቁት እየሄዱ ወንጌል ይሰብካሉ፣ ነፍሳት ያመጣሉ። ምንም የወንጌል ሰባኪነት እኮ አፈር እንደመቆፈር ከአፈር ውስጥ ድንጋይ እንደማውጣት ነው አይደል? ያመጣሉ፣ ከዛ ለአስተማሪዎችና ለእረኞች ይሰጣሉ። እነዛ ደግሞ በደንብ ጠርበው ለክርስቶስ የክብር ዕቃ ያደርጉታል። ያንን ወንድም ነው እንጂ ሐዋርያት የሚባል ነገር የለም። ይህንን እንድናውቅ ከስተት ራሳችንን እንድንጠብቅ ነው እንግዲህ ይህንን ትምህርት የተማርነው። ጸጋ ይብዛላችሁ። እግዚአብሔር ከእናንተ ጋር ይሁን። የትኛውንም ጥያቄ ማንሳትና እንደገና መወያየት እንችላለን። ተባረኩ።